አለኝ ዘፋኞ አሁንም ያው ነኝ እንዴ እኔ እዋትታለሁ ሐሳቤ ሆኗል ኑሮ ራሴን ጥያለሁ እተክዛለሁ ሁሌ ሰላም ጤና ነስቶኛል ማበዴ ነው ምልውን ግራ ገብቶኛል ማበዴ ነው ምልውን ግራ ገብቶኛል ማበዴ ነው እንዴ ማበዴ ነው እንዴ ማበዴ ነው እንዴ ጨርቄን ጥዬ ነው እንዴ ማበዴ ነው እንዴ ማበዴ ነው እንዴ ማበዴ አለኝ ዘፋኟ። የለም እናቴ እንዲህ ዝም ብሎ በቀላሉማ ማበዴ የለም። እኛን ለማን ጥለሽ ነው የምታምጪው? የተጣርንበትንና የተቀመጥንበትን እሳት እያዩ ብቻዬን ላብድ ነው የሚል ጠዋት ያፈረሰ ዳቦ ተቀረሰ አይነት ብልጣብልጥነት አይሰራም ወንድሜ። ለማበድ ያሰብክ እንደሆነ እንዳታስብ እርሳው። ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ። አንዳንድ አካላት አሉ እያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና ጠንቅቀ አካባቢን መጠበቅ አለ ወንድሜ። መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል? እኩል ነው የምንጨርሳት። እንደጀመርን እንጨርሰዋል። እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራም። ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራም ወንድሜ። ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደል? ነግሬሃለሁ። የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው። አሁንማ ጭራሽ ድፍረታቸው በእጥፍ ጨምሯል። እንደዚህ ከነ ሻምበልና ከነ መንፈስ አንዱ ነው አሉ። በድፍረት የክብር ዶክተሬት ያለው ደፋ ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል። ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም። ሰማይና ምድርን የፈጠረው ሰውዬ የለም። ሰፈሩን እያንኳኳ አስጠልሉኝ አስጠልሉኝ ሲል የኛ ሰፈር ሰው አገኘዋ። ምን ሆነ ነው? እኔ ነኝ የፈጠርኩት አላልክም እንዴ? የፈጠርከውን ነገር ማዘዝ ቢያቅት እንኳን እንዴት ትሸሻለህ አሉት። ያው ደፋር ብዙ ተከታይ አይደል ያለው ደጋፊ አንዱ መጣ። የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ብላንስ እኔ እኮ ነኝ አለ። ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም። ዝናብ አይደለም እንባ ነው አለ።
አንድ አዛውንት ሰሙና እንኳንም ስለኛ ሰፈር ነዋሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ። ምን ነካ? ስለ አመራሮቹ ብትነግረው እኮ እነሱን የቻለ ሰውማ ለኔ አንስም ብሎ እሽኮኮ አርጉኝ ይል ነበር አለ። አይ ጋሼ እሽኮኮ ነው የፈሩት። እኛ ያለን አንድ የዚህ ሰፈር ሰማይ እየተደፋብን ይህ ሰፈር እኮ ይኸውልህ እንደ መንፈስና እንደ ሻምበል ባሉበት ሰዎች ፊት መኖር ማለት ድልህንም ትግልህንም አታጣጥመው። ሻምበል ማለት የድሩ ዳኛ ሻምበል ማለት የድሮ ህዝብ ስልክ ታውቃለህ? እኔ ብቻ ነኝ የምደውለው የሚለው ብትደውሉልኝ ከአገልግሎት መስጫ ክልል ውጪ ነኝ፣ እኔ ብቻ ነኝ ደውዬ የምነግራችሁ የሚል መጥኔ እንደውም የዚህን ሰፈር ሁኔታ ለምን በድሮ በሚታወቅ ጨዋታ አልነግርህም። ይህን ታሪክ ልታውቀው ትችላለህ። ይሄ አንድ ሰውዬ በጠጅ ሱስ ምክንያት ተቸግሮ ከሚስቱ ከቤተሰቡ የተጣላው ከማስጠንቀቂያ የተሰጠው ሰውዬ ከስራ የሆነ ቀን ምርር ብሎት እኔ እንደ በጠጅማ እንዴት እመራለሁ፣ ሱስ እንዴት እኔን ያዘኛል አለ። በቃ ዛሬ አለ ሁሉ ጊዜ ሲሄድ ከቤቱ በፊት 3 ተርታው ጠጅ ቤቶች አሉ፣ እንቅፋት 3ቱንም ተሳልሞ ነው ወደ ቤቱ የሚገባው። የዛን ቀን በቃ ዛሬ አለ የመጀመሪያውን ጠጅ ቤት አለፈል። በቃ ሰው አይረዳም ማለት ትችላለህ። ሁለተኛውን ጠጅ ቤት ይሄ ቀላል እኮ ነው። አንዳንዴ አፈጻጸም ነው ችግሩ አለ። ሁለተኛው ነው። ሶስተኛውን ጠጅ ቤት አያልፈውም። ጎበስ ይሄንን ድልማ 1-2 እያልን እናከብረው ብሎ ሶስተኛ ከምን ጋር ታግለን አሸንፈን አሸናፊነታችንን በምን እያከበር ነው? ምን እንድል አድርገን በምን እያከበር ነው? የዚህ ሰፈር ሁኔታ ሁሉ ከድሉ በታች የመሆን ትግሉ ድሉን የበለጠ ሁኔታ እየታየ ለምን ስትል ለትግሉ የሚሆን ደረት ኖሮ ለድሉ የሚሆን ጫንቃ ስላጣ መንፈስ ሸት ዛለ የማማልጣሽ ጎረቤት ምጣድ ሰርቆ ኤሌክትሪክ ምጣድ ሸጦት ባሮጌ መሶብ ተካላቸው ቦታው ላይ ተጠየቅ። እንደዚህ ያርጋል ሲባል እንዴት በዚህ ይጠየቃል? ደሞ ሲጀምር በየትኛው አቅማቸው ጤፍ ገዝተው በምን መብራት ሊጋግሩ ነው? እኔ እንደውም ከድሮም ነገር ስለሚገንብኝ ነው የኤሌክትሪክ ምጣድ በመሶብ ቀየረ የምባለው እንጂ ስንቱ አይደል በጉርሻና በጉቦ ኑሮንና ህይወቱን የቀየረው። እንደውም አሁን ከምጣድ ዋጋ የበለጠ መሶብ ውድ ነው፣ ልዩነቱን ይክፈለኛ አይልም። ድፍረታቸው ከፍ አላለም ታዲያ? ስታዳምጥ ሌላውን ደፋር ላሳዩ የመንፈስን ግብረ አበር እዚሁ ጣቢያ ተጠይቆ ነው አሉ። በህገወጥ መንገድ ገንዘብ እየተቀበልክ በባህርና በበረሃ ህዝቦችን ታሰድዳለህ አሉት። በዚህ ነው እንደ የተከሰስኩታል። በሌላ መስሎ ይገርማችኋል አልደላሉ። ይገርማችኋል እኔ እማስተናግዳቸው ሰዎች በሙሉ ቀጥተኛ በሆነ እርምጃ ተጠቃሚ የሚሆኑት እንዴት ሲባል እኔ እምሸኛቸውና ድንበር ማሻግራቸው ለውጥ የለም የሚሉትን ሰዎች ብቻ ነው። ምክንያቱም አንዳንድ ጊዜ ለውጥ
ቅርብ ሲሆን አታውቁም አትለዩም ማለት ራቅ ብለህ ስታየው ልዩነቱ ይገባል። ቀጠለልና እኔ እንደውም ድልድዩን እንስራው የሚባል የለም ራቅ ብለው እንዲያዩት ነው። ከዛ መልሶልን ደግሞ ለዚህ ህዝብ ይህንን የቻለ በረሃና ባህር ያቅተዋል ብለህ ነው አለ። ሁሌ ነው የዚህ ሀገር መሸጋገሪያ የካብከውን የሚንድብህ ያለህን ጥሪት ያለህን ተስፋ እያሟጠጠ የሚወስድብህ። አንዱ ከስራ ወጥቶ ነው አሉ ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው አሉ። ምንድነው እንደዚህ በመብራት አይናችን ሊያጣፍጥ ነው እንጂ ምንድነው ይሄ ሁሉ የመብራት ጋጋታ ምን አለ? ከኋላ ለካ አንድ ባለድርሻ አካል ነበር። ምን ቢለው ጥሩ ነው? ለውጡን እንድታዩት ብለን ነው። የወረዳችን መስሪያ ቤት ጋር ገጠመ ነግራችኋል። መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ እዛ ጋር ሲደርስ መኪናው ቀጣትም ዱብ አሉ። ምንድነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው። ምን ቢል ጥሩ ነው? ቁልፉን ነቀለና የኔ አይደለች ተማሪዎቹ ካስተማሪው ከበለጡ ሰራተኞቹ ከአሰሪዎቹ ከተሻሉ አስተዳዳሪው ከተመሪው ካነሰ ለማዘዝም ለይሉኝታም ለጥያቄም ድሉ አልገባንም እምልህ ለዚህ ነው። ይኸውልህ አሸናፊ ሆነ ተሸናፊን መለመን ከጀመርክ የሆነ ቦታ ላይ ስተት አለ ማለት ነው። ተሸናፊ ደረቱን ነፍቶ አሸናፊ አንገቱን ቀና ማረግ ካቃተው የሆነ ቦታ ላይ ስተት አለ ማለት ነው። ለዚህ ነው እኮ እኛ ያልነው ደጋፊና ድጋፍ አያስተማምንም፣ ተመራጭ መራጩን አይለማመንም፣ የዙፋን ቁመቱ ህዝብን አያክልም፣ የማዕረግ ጡንቻ ፍትህ አይከልልም፣ እንዳላዩ ሆኖ እንዳልሰማ መዞር ለችግር አይጥልም፣ ችሎ ማለፍ ጥሩ መሰንበት ደግ ነው ምናምን በፍጹም አንልም። ምክንያቱም የዘመኑ መቻል የዘመኑ ማለፍ ከመሞት ይከፋል የዘንድሮ መትረፍ። ከመሞት ይከፋል የዘንድሮ መትረፍ ተስፋ ነው ይባላል ገዳይ ፊት መሰለፍ ብለዋል አዝማሪ ባንቻ። ወንድም ድሮ በደጉ ጊዜ እንደዚህ
ሕፃን እያለ በኩያ ትቀና ነበር አይደል? ታሞ ማለት ነው። የሚመጣውን ሁሉ ጣፋጭ ብዛት ስታይ፣ ልዩ ልዩ እንክብካቤው ስታይ በልጅነት ምን እሱም ባረገኝ ትል ነበር አይደል? ወንድሜ አሁን እንዳታስብ፣ ጊዜው ተቀይሯል። እገሌ ዳነ፣ እገሌ ተረፈ፣ መድኃኒቱ ተገኘ ምና የለም። እመነኝ፣ አሁን ላይ በሽታን ማወቅና ህመምን መረዳት አሟሟት እንድትዘጋጅ ነው የሚያደርግ። እመነኝ፣ የዘንድሮ ገዳይና በሽታን ማወቅ ከድሮ መፈወስ ይበልጣል። ምን አንዳንዴ ይሄን ሰፈር ትኩር ብዬ ሳየው ህፃናቱን ይመስለኛል። ሁለት ህፃናት ኳስ እየተጫወቱልን በችሎታቸው የተደነቀ አንድ ሰው አግኝቶ 100 ብር ሰጣቸው። አንዱ አቅጠል ኖቷ ሄዱልና ብስኩት ሲገዙ እንደዚህ አይሆንም ዝርዝሩ ተነቀጡ። ያ አንድ ቅጠል ባለ 5 ባለ 10 ባለ 1 ባለ 50 ሆኖ ብዙ ደነገጡ። የት ያርጉት? ሲዘረዝሩ ጭራሽ ይበዛል። ድግጣሉ። እየመሸመጠ እቤት ይዘው ሄዱ። ማለት ጣጣው ብዙ ነው። ኬታ መጣችሁ? እገሌ ሰጥቷል። ማስሎች አሉ ስለሆናችሁ ነው ይሄ ሁሉ ብር የሚሰጣችሁ። ሌላ ዱላ፣ ሌላ ጥያቄ። ግራ ሲገባቸው ወደ ቤታቸው እየሄዱ ያገኙበት አጥርና ቦይ ስር እያንዳንዱ እየበተኑ ቤታቸው ሲደርሱ አንዳንድ ብር ይዘው ገቡ። የእኛ ሰፈርን ሹመኞችና አስተዳዳሪዎች ሳያቸው